ጎንደር ላይ ጴንጤነት ለማስፋፋት መዳከር ዋጋ ያስከፍላል። እረፉ፣ አልደረስንባችሁም፣ አትድረሱብን። በኋላ ላይ ይህ ግጥም እውን ይሆናል፣ ከዚያም ማጣፊያ ያጥራችኋል አለ። ሀገር ሰላም ነው ብሎ የተኛን በሬ ነካክተው አደረጉት አውሬ የኔ ሐሳብ ነው። የጎንደር ወጣት አትነሳም ወይ መፈር ሲቆረጥ ከደጃፍ ላይ ብሎ ግጥሙን ጠቅሷል። ጥቅስ ሙግት ውስጥ አልገባም። ጥቅስ የመጥቀስ ወይም በጥቅስ ለመዋገት ካልኩ እየጠቀስኩና እያጣቀስኩ መናገር ወይም መጻፍ ችግር የለብኝም። ግን ልጅ ለእናቷ ምጥ አስተማረችውንና ነገሩ አይነት የሰሜን ሰው ኢየሱስን የማያውቀው ይመስል ሰሜንን ለኢየሱስ የሚል መፈክር ህዝቡ በመኖርና ባለመኖር ሰቀቀን ውስጥ በጦርነት ውስጥ ተውጦ ባለበት ሰዓት ያልበላውን ለማከክ የሚንጠራራ ያልተጠየቀውን ለመመለስ የሚዳክርና ያልፈለገውን ለመጫን የሚውተረተር ሕፃን በእንቶ ፈንቶ ቲያትረኛ ልጅ ጉዳት ቢደርስበት ኃላፊነቱን የሚወስደው ማን ነው ይላል። ጎንደር ላይ ጴንጤነት ለማስፋፋት